ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ከተለምዶ አሰራር በመላቀቅ በዘመናዊ መንገድ ኮረሪማን ማልማታቸው ውጤታማ እያደረጋቸው መምጣቱን በጎባ ወረዳ የወጊያና ሁያ ቀበሌ አርሶ አደሮች ተናገሩ። የወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት በበኩሉ አርሶ አደሩ ህይወቱን መቀየር የሚችሉ ምርቶችን በብዛትና በጥራት እንዲያለማ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አስታውቋል። ዘገባው የባልደረባችን ታጀተው ከበደ ነው። ፍጹም ተሾመ ያቀርበዋል። ኮረሪማ በርካታ ኢኮኖሚያዊ ፋይዳ ካላቸው ምርቶች የመጀመሪያዎቹ ደረጃ ውስጥ ይገኛል። በከፋ ዞን ኮረሪማ በብዛት ከሚመረትባቸው አካባቢዎች የጎባ ወረዳ ቀዳሚው ስፍራ ይዟል። በተጨማሪም ዘርፉን ውጤታማ ለማድረግ ከተለምዶ አሰራር መውጣትና በብዛትም ሆነ በጥራት ማልፋትም ያስፈልጋል። በዚህ መነሻነት ወደ ስፍራው የተጓዘው ባልደረባችን ታጅተው ከበደ በምርት ውጤት ሳቢያ የቀበሌ ስያሜ ያገኘበትንም ተመላክቷል። ከከፋ ቴሌቪዥን ጋር ቆይታቸውን ካደረጉት የጎባ ወረዳ ኦጊያ ቀበሌና ውያ ከተማ ነዋሪዎች መካከል አርሶ አደር ገለሰ ገባቦና ቀሲስ ኬሪቶ ማሞ እንደተናገሩት ያሉበት አካባቢ ለኮረሪማ ምርት ተስማሚ መሆኑን ተናግረው ለቀበሌዋ ኦጊያ የሚል ስያሜ የተሰጠውም ኦጊዮ ከሚለው ከፊኛ ቃል ትርጓሜውም ኮረሪማ በሚል መሆኑንም ተናግረዋል። ኮረሪማን በተለምዶ አሰራር ለብዙ ዓመታት ቢያለሙ የልፋታቸውን ያክል ውጤት ሳያገኙ መቆየታቸውን የተናገሩት አርሶ አደሮቹ ይሁን እንጂ ከቅርብ ዓመታት ወዲህ በመንግስት በተደረገው ትኩረት በባለሙያ ምክር ታግዘው ሳይንሱን ተከትለው በማልማት የተሻለ ውጤት ማየት መቻላቸውንም ተናግረዋል። ባገኙት ውጤትም ከጎጆ ቤት ደረጃውን የጠበቀ መኖሪያ ቤት መገንባታቸውን የተናገሩት አርሶ አደሮቹ በባንክም የተሻለ ብር መቆጠብ ስለመቻላቸው ተናግረዋል። ምርቱን ውጤታማ ለማድረግ በተሰጠው ትኩረት በክላስተር እያለሙ እንደሚገኙ የተናገሩት እነዚሁ አርሶ አደሮች በክላስተር ማልማታቸው ምርቱን ለመቆጣጠርም ሆነ ለአረም ቁጥጥር ምቹ መንገድ እንደፈጠረላቸው ይናገራሉ። ከዚህ ቀደም በምርት ውጤታማነት ላይ ሲስተዋል የነበረው የጥራት ቁጥጥርና ህገወጥ ንግድ መሆኑን የተናገሩት አርሶ አደሮቹ አሁን ላይ በመንግስት በተደረገው ክትትል ችግሩ መቅረፍ መቻሉን ተናግረዋል። ይህ ተግባርም የተሻለ ውጤት እንዲታይ እንደረዳቸው ተናግረዋል። ተግባሩ ተጠናክሮ መቀጠል እንዳለበት አርሶ አደሮቹም ጠይቀዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ምክትል ኃላፊ አቶ ካሳ ወዳጆ ኮረሪማን ጨምሮ በሌሎች በኢኮኖሚ በፋይዳቸው አዋጭ የሆኑ ሰብሎችን በማልማት የወረዳውን አምራች አርሶ አደሮችን ህይወት ለመቀየር በተደረገው ርብርብ የአካባቢው ስነ ምህዳርን ታሳቢ ያደረጉ ልማቶች ትኩረት ተሰጥቶ እየተሰሩ መሆናቸው ተናግረዋል። በተደረገው ርብርብም ልማቶች በክላስተር በማልማት አካባቢውን ለመቀየር እየተሰራ ነው ያሉት ምክትል ኃላፊው በወረዳ ኦጋያ ቀበሌና ውያ ከተማ በኮረሪማ ክላስተር ወደ ተግባር የገቡ አካባቢዎች እንደሆኑ ተናግረዋል። ዘርፉን ውጤታማ ለማድረግ በምርት ቁጥጥር ላይም ሆነ በህገወጥ ነጋዴዎች ላይ የሚደረገው ክትትል ተጠናክሮ እንደሚቀጥል የተናገሩት ምክትል ኃላፊው የተዋቀሩ ግብረ ኃይሎችም እያደረጉ ላለው አስተዋጽኦም አመስግነዋል ሲል የዘገበው ባልደረባችን ታጅተው ከበደ ነው። የቴክኒክና ሙያ ተቋማት የሙያ ልህቀትን ለማሳደግ መስራት እንደሚጠበቅባቸው ተጠቆመም። ብቃት ለቴክኒክና ሙያ ልህቀት በሚል መሪ ቃል በቦንጋ ክላስተር ለሚገኙ የቴክኒክና ሙያ አሰልጣኞች ሲሰጥ የቆየው የአቅም ማጎልበቻ ስልጠና ተጠናቋል። ስልጠናው ባለድርሻ አካላቱ ልምድ የተለዋወጡበት እንደነበር የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራና ክህሎት ቢሮ ገልጿል። ብሩክታዊት ብርሃኑ ተጨማሪ አላት። በማጠቃለያ መርሃ ግብር የተገኙት በቢሮ የተቋማት አግባብነትና ጥራት ባለሙያ አቶ ሽመልስ ባቲሳ ስልጠናው በኮሌጆች መካከል ልምድ ልውውጥ የተደረገበት ነው ብለዋል። ስልጠናው በ8 ትምህርት ክፍሎች ላይ ያተኮረና የአሰልጣኞችን የማሰልጠን አቅም ያዳበረ መሆኑን ጠቁመዋል። ሰልጣኞች በአዲሱ የቴክኒክና ሙያ ስልጠና ስትራቴጂ ላይ ግንዛቤ የፈጠረላቸው በመሆኑ ተግባራዊ ማድረግ እንዳለባቸው አስገንዝበዋል። ማህበረሰቡ በቴክኒክና ሙያ ተቋማት በመሰልጠን የተለያዩ የሙያ ባለቤት እንዲሆንም ጥሪ አስተላልፈዋል። የቦንጋ ፖሊቴክኒክ ኮሌጅ ዲን አቶ አንዱዓለም ገብረመድህን በበኩላቸው የስልጠናው ሂደት በስኬት እንዲጠናቀቅ አስተዋጽኦ ያበረከቱ አካላትን አመስግነዋል። ሰልጣኞች ያገኙትን እውቀትና ልምድ ተግባራዊ በማድረግ ብቁና ተወዳዳሪ ዜጋ ማፍራት እንዳለባቸው አሳስበዋል። ሰልጣኝ መምህራንም ስልጠናውን ካጠናቀቁ በኋላ የብቃት ምዘና በመውሰድ የእውቅና ሰርተፍኬት ተበርክቶላቸዋል። በ2017 የትምህርት ዘመን የተሻለ ውጤት ያላስመዘገቡ ትምህርት ቤቶች ዘንድሮ ላይ ከፍተኛ አፈጻጸም ለማምጣት ከወዲሁ ተግተው መስራት እንደሚገባቸው የጊምቦ ወረዳ አስተዳደር አስገነዘበም። በወረዳው በዚህ ዓመት የዩኒቨርሲቲ መግቢያ ውጤት ላመጡ ተማሪዎችና አስተዋጽኦ ላበረከቱ አካላት የማበረታቻ ሽልማት ተሰጥቷል። ምህረት ማሞ ተጨማሪ አላት። መድረኩን በንግግር የከፈቱት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋም ከአምናው ጋር ሲነጻጸር የዘንድሮ የተሻለ ቢሆንም እንደተጠበቀው ውጤት አለመመዝገቡን ተናግረዋል። ወረዳችን ደረጃ ያው በተደጋጋሚ በየዓመቱ እንዲህ አይነት ፕሮግራም እናዘጋጃለን። ስናዘጋጅም ከዓመት ዓመት ያው በለፋነው ልክ ባይሆንም ለውጦች አሉ። ለውጦቹንም እንደ ወረዳ ስንገመግም
አምና 2016 ላይ 3.5 አካባቢ ተማሪ ቀጥታ ዩኒቨርሲቲ የገባበት በፐርሰንት ያሰላንበት አለ። ዘንድሮ ደግሞ እንደ ወረዳ 6.5 ማለት ለውጦቹ ያው ሰላማዊ ናቸው። ወደ ኋላ የተመለሰ ነገር የለም። ያው ተስፋ ሰጪ ነው ብሎ መውሰድ ይቻላል። ነገር ግን የትምህርት ስራ በአመት ወይም በአጭር ጊዜ በተሰራ ውጤት ይመጣል ተብሎ አይጠበቅም። ያው አንድ ተማሪ ከቅድመ መደበኛ እስከ 12ኛ ባለ ውጤት ነው ውጤቱ የሚለካውና እኛ ግን አጠር አድርገን ከላይ ነው እየጀመርን ያለ ነው። በተለይ የትምህርት ስብራት ከፖሊሲ ለውጥ እና ከለውጡ ጋር ተያይዞ ያለውን ነገር እሱን ለማስተካከል ከ12ኛ የአጭሩን ነው እየጀመርን ያለ ነው። ነገር ግን በዚህ በሁለት ዓመት በተለይ ከታች መሰረት መያዝ አለበት ብለን ቅድመ መደበኛ ላይ ትኩረት ሰጥተናል። እሱ ብቻ ሳይሆን እንደ ሀገርም የተያዘው የተማሪ የመማር ፍላጎትና ከትምህርት ቤት መቅረትን ለመቀነስ የምገባ ስራ ጀምረናል። ይሄ ውጤት የሚታየው ደግሞ ከ12 ዓመት በኋላ ነው። ሆኖም ግን በተቻለ መጠን እኛ ግን ትግል እያደረግን ነው። ያው ከላይ እስከ ታች ከፖለቲካ አመራሩ እስከ ቴክኒካል መምህራን ጭምር በጋራ የጋራ የሆነ መድረክ በማዘጋጀት የጋራ የሆነ አቅጣጫ በመያዝ ትግል እያደረግን እንገኛለን። አቶ ትብብሩ አክለውም በዚህም ወደ ከፍተኛ የትምህርት ተቋማት ተማሪዎችን ማስገባት ያልቻሉ ትምህርት ቤቶችና መምህራኖች ለቀጣይ ከሌሎቹ ልምድ በመውሰድ መስራት እንዳለባቸውም ተናግረዋል። ለዚህ ሁሉ ውጤት ያው የጋራ ውጤት ነው። ውጤቱ የወደቀበት አካባቢም የአንድ ትምህርት ቤት ወይም የአንድ አካል ሳይሆን ውድቀቱም ውጤቱም የጋራ ነው። አሁንም ደግሞ የዚህ የዛሬ መድረክ ዓላማው እንዴት አድርገን ነው የበለጠ የምናሰፋው የሚለውን ነው። አሁን ቅድም ጽሕፈት ቤት ኃላፊው በገለጸው ልክ ምናልባት 34 ተማሪ ትንሽ ነው ለኛ ማለት ጊምቦ ወረዳ ከየትኛውም ወረዳ ጋር ማወዳደር ተገቢ አይደለም። ግብርን በታማኝነት መክፈል በልማት መሰረታዊ ለውጥን በአካባቢው ለማምጣት ሚናው የማይተካ መሆኑን የአውራዳ ከተማ አስተዳደር ገለጸም። በከተማ አስተዳደሩ የገቢዎች ቅርንጫፍ ጽሕፈት ቤት በአዲሱ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ላይ ለግብር ከፋዮች ስልጠና ሰጥተዋል። ዘገባው የባልደረባችን በላቸው በላይ ነው፣ እንደሚከተለው ይቀርባል። በመድረኩ የተገኙት የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ ግብር ከፋዩ ማህበረሰብ በታማኝነት የሚከፍለው ግብር ለአካባቢው እድገት ሚናው የማይተካ መሆኑን አመላክተዋል። የከተማ አስተዳደሩ ከዚህ በፊት በሰበሰበው ገቢ የተለያዩ የልማት ስራዎችን ሲሰራ መቆየቱን ያነሱት ከንቲባው ነጋዴው ማህበረሰብ በታማኝነት ግብር በመክፈል ግዴታውን እንዲወጣ አስገንዝበዋል። መንግስት የጀመረውን የብልጽግና ጉዞ ለማረጋገጥና ለማፋጠን አዲስ የመጣውን የገቢ ግብር ማሻሻያን መሰረት በማድረግ በወቅቱ መክፈል እንዲችሉ መልእክት አስተላልፈዋል። የከተማ አስተዳደሩ ኢኮኖሚ ክላስተር ጽሕፈት ቤት ኃላፊ አቶ ደስታ ፍስሐ በበኩላቸው የከተማዋ ገቢ የመሰብሰብ አቅም ከአመት ዓመት እያደገ መምጣቱን ጠቅሰዋል። ለአብነትም በ2014 የበጀት ዓመት 18 ሚሊዮን ብር ከነበረበት አሁን በ2018 የበጀት ዓመት 172 ሚሊዮን ለመሰብሰብ ታቅዶ ወደ ስራ መገባቱን ገልጸዋል። በደረጃ ሀመራዋና ላይ ውስጥ የሚገኙ ግብር ከፋይ ቁጥሩ በርከት ያለ መሆኑን የጠቀሱት አቶ ደስታ ነጋዴው ህብረተሰብ አመታዊውን ግብር ባንዴ መክፈል ስለሚበዛበት በአመት 4 ጊዜ እየከፈለ ጫናውን እንዲቀንስ ማድረግ የስልጠናው ዓላማ መሆኑን አስገንዝበዋል። ግብርን በታማኝነት መክፈል ህገወጥ ደላሎችና ህገወጥ ንግድን መከላከል እንዲሁም አልፎ አልፎ የሚከሰቱ ችግሮችን በመነጋገር የመፍታት ልምድን ማካበት በቀጣይ ከግብር ከፋዮች የሚጠበቁ መሰረታዊ ጉዳዮች እንደሆኑም ጠቁመዋል። በዚህም የንግዱ ማህበረሰብ ተገቢ ያልሆነ የዋጋ ጭማሪ ባለማድረግ ሸማቹን ማህበረሰብ በታማኝነት እንዲያገለግል በተገቢው መንገድ ደረሰኝ መቁረጥ እንዲሁም ለሸማቹ ማህበረሰብ መስጠትና ሌሎችን ተግባራዊ በማድረግ ኃላፊነቱን እንዲወጣ አሳስበዋል። በመድረኩ የካፋ ዞን ገቢዎች መምሪያ የታክስ ትምህርትና ቅሬታ አጣሪ ዳይሬክቶሬት ባለሙያ የሆኑት አቶ ጊዶ ወልደ ሚካኤል የስልጠናውን ሰነድ አቅርበዋል። ሰልጣኝ ግብር ከፋዮች በሰጡት አስተያየት ተሻሽሎ የወጣው የገቢ ግብር ማሻሻያው ግብር ከፋዩም ሆነ በመንግስት ካዝና ተመጣጣኝ ገቢ እንዲኖር ያግዛል ብለዋል። በክልሉ በደረሱ 4 የትራፊክ ግጭቶች በሰውና ንብረት ላይ ጉዳት መድረሱን የክልሉ ፖሊስ ኮሚሽን አስታወቀም። በአደጋው አንድ ሰው ላይ የሞት አደጋ መከሰቱ የተገለጸ ሲሆን እነዚህ አደጋዎች የአሽከርካሪዎች ጥንቃቄ ጉድለት መንስኤ መሆኑ ተመላክቷል። ፍጹም ተሾመ ከክልሉ ፖሊስ ኮሚሽን ትራፊክ መረጃና ስታቲስቲክስ ዲቪዥን ጋር ቆይታ አድርጎ የሚከተለውን አሰናድቶታል።
ከጊዜ ወደ ጊዜ የቁጥሩ ጉዳይ ይለያይ ይሆናል እንጂ አደጋ የማይከሰትበት ጊዜ የለም ማለት አያስደፍርም። ይህን መረጃ እስካጠናቀርንበት ጊዜ ድረስ በክልሉ ባሉት 3 ዞኖች በዚህ ሳምንት 4 አደጋዎች ተከስተዋል። በእነዚህ አደጋዎች አንድ ሰው ሞት ሲያስተናግድ ሌሎች 7 ሰዎች ጉዳት ደርሶባቸዋል። ጉዳቶቹም በከፋ ዞን 2 አደጋዎች የደረሱ ሲሆን አንደኛው አደጋ በጎባ ወረዳ መስከረም 5 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተሽከርካሪ እግረኛ ገጭቶ በአንድ ሰው ላይ የሞት አደጋ ደርሷል። የአደጋው መንስኤም ለእግረኛ ቅድሚያ መከልከል መሆኑም የክልሉ ትራፊክ ፖሊስ የመረጃና ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንዶሰን ወንድሙ ይናገራሉ። በቤንች ሸኮና በዳውሮ ዞኖችም እንዲሁ አንዳንድ አደጋዎች መከሰታቸውና በሰዎች ላይ ጉዳት ማድረሳቸውንም ምክትል ኢንስፔክተር ወንዶሰን ከጣቢያችን ጋር ባደረጉት ቆይታ ገልጸዋል። በደረሱ አደጋዎችም የአሽከርካሪዎች ጥንቃቄ ጉድለት በመንስኤነት እንደተቀመጠም ኢንስፔክተር ወንዶሰን ይገልጻሉ። እሺ መልካም። በያዝነው በአንድ ሳምንት ጊዜ ውስጥ በክልላችን 4 አደጋዎች ደርሷሉ። በ8 ሰዎች ላይም ጉዳት ደርሷል። አደጋው የደረሰባቸው ዞኖች ቤንች ሸኮ ዞን፣ ከፋ ዞንና ዳውሮ ዞን ነው። ከፋ ዞን 2 አደጋዎች ደርሷሉ። ቤንች ሸኮ ዞን 1 የእግረኛ ግጭት አደጋ ደርሷል። ዳውሮ ዞን 1 ቀላል አካል ጉዳት ያስከተለ ከተሽከርካሪ ላይ መውደቅ አደጋዎች ደርሷሉ። በእነዚህ አደጋዎች ላይ የታዩ ለአደጋ መንስኤ የሆኑ ችግሮችን ስናጠናው አብዛኛው አሽከርካሪው የጥንቃቄ ጉድለት ናቸው። የጥንቃቄ ጉድለት የምንላቸው ምንድነው? ከተወሰነለት የፍጥነት ወሰን በላይ ማሽከርከር፣ ለእግረኛ ቅድሚያ መከልከልና ከአንድ አደጋ የሚገርም ነገር ከቆመበት ሲነሳ የተንጠለጠለ ሕፃን ልጅ መኖሩን ሳያስተውል ነው በተንቀሳቀሰ ሰዓት ወድቆ ጉዳት የደረሰበት። ይህንን ሰብሰብ አድርገን ስናየው በአብዛኛው ሰው ለትራፊክ አደጋ የሚሰጠው ትኩረት ከጊዜ ወደ ጊዜ መሻሻሎች ቢኖሩም እየቀነሱ በልማዳዊ ሁኔታ ስንንቀሳቀስ የደረሱ አደጋዎች ናቸው። ምክትል ኢንስፔክተር ወንዶሰን አያይዘው የትራፊክ አደጋ ጉዳትን ለመቀነስ ፖሊስ ጠንከር ያለ እርምጃ እየወሰደ ቢሆንም የህብረተሰቡና ባለድርሻ አካላት ድጋፍ የሚሻ ጉዳይ መሆኑን ተናግረዋል። የትራፊክ ደንብ ጥሰቶችን በተመለከተ ወጥነት ያለው የትራፊክ ቁጥጥር ተጠናክሮ የሚቀጥል በመሆኑም የሚመለከታቸው አካላት ድጋፍና የህብረተሰብ ጥቆማ በተለመደው መልኩ እንዲጠናከርም ጠይቀዋል። እዚህ ጋር እስከተቀመጠን ድረስ እየተከሰቱ ያሉ ችግሮችን አደጋንም ከህብረተሰቡ የሚመጡ አቤቱታዎችንም የመፍታት ግዴታው አለብን። ለዛ በሚያመች መልኩ ወቅታዊ ወይም የሚዲያ ሽፋን ለማግኘት አይደለም የተሰሩ ያሉ ስራዎች። በየ24 ሰዓቱ ክሮስ ቼክ የምናደርግበት የትኛው ዞን ምን ሰርቶ ዋለ፣ ምን አይነት ጥፋት አይነቶችስ ዲቴክት አደረገ፣ ምን አይነቱ ላይ እርምጃ ወሰደ የሚል የቁጥጥር ስርዓት አለን። በየ24 ሰዓቱ የሚሰበሰብ በየ24 ሰዓቱ የተሰበሰበው ወደ ሳምንት ወደ ወር ተቀይሮ ዞን ከዞን ኮምፒቲሽን የምናደርግበት መመዘኛ አለን። ያንን መመዘኛ ደግሞ መልሰን ይፋ እናደርጋለን፣ ግብረ መልስ እንሰጣለን። በዛው የቁጥጥር ስርዓት ከዛ ጎን ለጎን እንደ ክልል ፖሊስ ኮሚሽን የምንሰራቸው በርካታ ስራዎች ይኖራሉም አሉም። ስለዚህ በተለያዩ ሜካኒዝሞች ህግ አስከባሪዎቻችን እንዴት እየሰሩ ነው የሚለውን ክሮስ ቼክ እናደርጋለን። ከነሱ አልፎ የሚፈጸሙ በሃይዌይ መንገዶች ላይ የሚፈጸሙ የደንብ ጥሰቶችን የትራንስፖርት አዋጅና ደንብ ጥሰቶችን ኮንትሮል እናደርጋለን። በተለየ መልኩ ህብረተሰቡን አመኔታ ለማግኘትና ይህንን ከጊዜ ወደ ጊዜ የህዝቦችን ህይወት፣ የአካል ጉዳትና የንብረት ውድመት እያስከተለ ያለውን አደጋ ቁጥር ለመቀነስ መጠነ ሰፊ እቅዶችን ነድፈን ወደ ስራ እየገባንበት ሁኔታ ነው ያለው። በተለይም ደግሞ በመናኸሪያ አካባቢ የመረጃ ዴስክ በማደራጀት ተገቢ አገልግሎት ለህብረተሰቡ ለመስጠት እየተሰራ እንደሚገኝ ምክትል ኢንስፔክተር ወንዶሰን ተናግረዋል። በቅርቡ ወደ ትግበራ የሚገባ እያንዳንዱ የቁጥጥር ቀጠናዎች ተለይተው እንደ ክልል የሚታወቁ፣ ሁለተኛ ማን የት ይቆማል የሚለውም ፐብሊክ እናደርገዋለን፣ ህዝባዊ ይሆናል። ማን የትኛው ቦታ ላይ ምን አይነት ጥቆማ ደርሶ አልተቀበለም የሚለውን እኛን ፖሊሶች ኮንትሮል የምናደርግበት ሲስተም ዴቨሎፕ አድርገን ወደዛ ትግበራ የገባን ነው ያለ ነው። በሌላኛው መንገድ በቅርቡ እንደ መንግስትም ድጋፎች ካገኘን የነጻ የስልክ መስመር የጥቆማ መስመሮች ከህብረተሰቡ የሚመጡ ማንኛውንም አይነት ጥቆማ እዛው ባቆምንበት የትራፊክ ፖሊሶቻችን የሚፈቱበትን አዝማሚያ ነድፈን ነው የተንቀሳቀስን ያለ ነው። ሌላው ቅድም ካልኳቸው ነጥብ ህብረተሰብ ብለናል፣ ትራፊክ ህግ አስከባሪ ብለናል።
የመጀመሪያው እና የመጨረሻው ምንድነው? መናሪያ ነው። ከመናሪያ ነው ትራንስፖርት ስምሪት የሚጀምረው፣ የሚያበቃው መናሪያ ስለሆነ መናሪያዎች አካባቢ የመረጃ ዴስክ ማንኛውም አይነት አገልግሎቱ ላይ ችግር የፈጠረ አካል ካለ ማንኛውም ህብረተሰብ ከቦታ ቦታ የመንቀሳቀስ መብት አለው። ግልጽ በሆነ ታሪፍ ግልጽ በተለጠፈበት ቦታ የሚከፍለውን አውቆ የሚደርስበትን መዳረሻ አውቆ የመንቀሳቀስ መብት እንዳለው ሁሉ ያንን አፈጻጸሙ ላይ የተፈጸመ ክፍተቶች ነበሩ። በዛ ነው በተወሰነ መልኩ ህዝባችንም ሰሞኑ በታየው ርብርብ በታየውም ቁጥጥር ስርዓት እንዴት ተባባሪ የሆነ እንደመጣ የምናየው ነው በሚዲያችን። ይሄ ደግሞ ጅማሬው ነው፣ ተጠናክሮ እንዲቀጥልና አንድ ላይ በአንድነት ሆነን ህብረተሰቡ የሚፈልገውን አገልግሎት እንዲያገኝ እኛም ለአገልጋይነት እንደተቀመጥን ሁሉ የሚጠበቅብንን አገልግሎት እንድንሰጥ ስናጠፋ ከህብረተሰቡ ዘንድ ቆንጠጥ የሚደረግ አስተያየቶች እንዲሰጡን ጥሩ ሲንሰራም የሚበረታቱ ሀሳቦች እንዲሰጡ የሚዲያውም ሚና ቀላል የሚባል አይደለም። ብዙ ተዋናይ ነው ያለው ብያለሁ። እንደ ፖሊስ ኮሚሽን ቅድም በተዘረዘሩ ጥፋቶች ዙሪያ በዋናነት አደጋ መቀነስ ላይ ነው የምንሰራው። በስተመጨረሻም አሽከርካሪዎች የሀገሪቱ ኢኮኖሚ የሚያሳልጡ መሆናቸውን በመረዳት ትራፊክ ጉዳት እንዳይከሰት ተገቢ ጥንቃቄ በማድረግ እንዲያሽከረክሩም አሳስበዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።